በክልሉ ሚያዝያ 2015 ግጭት ከተቀሰቀሰ ወዲህ ዳኞች በሰጧቸው ውሳኔዎች ብቻ ለእስርና ግድያ መዳረጋቸውን ክልል አቀፍ የዳኞች ማህበር ገልጿል። በሚያዝያ ወር 2015 የፌዴራል መንግስት የክልል ልዩ ኃይሎችን መልሼ ለማደራጀት ወስኛለሁ ማለቱን መነሻ በማድረግ በአማራ ክልል ግጭት መቀስቀሱ ይታወሳል። ይህ ግጭት ቀስ በቀስ እያደገ መጥቶ የቀድሞ የክልሉ መንግስት በመደበኛ የክልሉ የጸጥታ ኃይሎች ህግ ማስከበር እንደማይችልና የፌዴራል መንግስት ጣልቃ እንዲገባ በይፋ ደብዳቤ ጠይቋል። ከዚህ ጊዜ ጀምሮም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ከአንድ ዓመት በላይ ለዘለቀ ጊዜ በክልሉ የተለያዩ አካባቢዎች ግጭት ላይ ይገኛሉ። በዚህ ግጭት በሰውና በንብረት ላይ እየደረሰ ከሚገኘው ጉዳት ባለፈ የጤና፣ የትምህርት፣ የልማት፣ የትራንስፖርት፣ የመንግስት፣ የፍትህና ሌሎች ዘርፎች በቀድሞው ልክ አገልግሎት እየሰጡ እንዳልሆነ ይነገራል። በሰላም መደፍረሱ ምክንያት በተጽዕኖ ውስጥ እያለፉ ከሚገኙ ዘርፎች መካከል የፍትህና የዳኝነት ስርዓቱ አንዱ ነው። የአማራ ክልል ዳኞች ማህበር ግጭቱ ከተቀሰቀሰበት ጊዜ አንስቶ በዳኞች ላይ የሚፈጸመው እስር፣ እንግልትና ወከባ እየተበራከተ እንደሚገኝ ተደጋጋሚ መግለጫዎችን አውጥቶ ነበር። ከ2016 ዓ.ም ጀምሮም ማንነታቸው ባልታወቁ አካላት የሶስት ዳኞች ህይወት ማለፉንም ማህበሩ አስታውቆ እንደነበር ይታወሳል። ይህ አካሄድ የዳኝነት ነጻነት በግልጽ የሚጻረር ከመሆኑም በላይ የሰብአዊ መብቶች እንዳይከበሩና የህግ የበላይነት እንዳይረጋገጥ የሚያደርግ ይህ ህገ መንግስታዊ ተግባር መሆኑንም ማህበሩ ባወጣው መግለጫዎች ኮንኗል። የማህበሩ ተጠባባቂ ፕሬዝዳንት አቶ ብርሃኑ አሳሳ ክልሉ ዳኞች ላይ በስራቸው ምክንያት በአስፈጻሚ አካል ጭምር ከፍተኛ እስር፣ ወከባና እንግልት የሚደርስበት እንደሆነ ይናገራሉ። በተለያዩ አካላትና የመንግስት ሰዎች ዳኞች ከፍተኛ ተጽዕኖ ያስተናግዳሉ። ከስራቸው ጋር በተያያዘ ዛቻና ማስፈራሪያ በየጊዜው እንደሚደርስባቸው ለማህበሩ ሪፖርት የሚያደርጉ ቁጥርም ቀላል የሚባል አይደለም ሲሉ አቶ ብርሃኑ አብራርተዋል። ተጠባባቂ ፕሬዝዳንት አቶ ብርሃኑ አክለውም ከ2016 ዓ.ም ጀምሮ በአጠቃላይ ከ36 በላይ ዳኞች ታስረው ነበር። በዚህ ዓመት ከመስከረም ወር ጀምሮ ደግሞ 13 ዳኞች በእስር ላይ ነበሩ። እኛ ባደረግነው ማጣራት መሰረት ዳኞቹ ሌላ የወንጀል ጥፋት ፈጽመው ሳይሆን እስሩ በወሰኗቸው ውሳኔዎችና ከስራቸው ጋር ብቻ የተያያዘ እንደነበር አረጋግጠናል ብለዋል። ባለፈው ዓመት እና ዘንድሮ ታስረው የነበሩ ሁሉም የክልሉ ዳኞች በአሁኑ ወቅት ከእስር መለቀቃቸውን ማህበሩ አረጋግጧል። በሌላ በኩል ክልሉ በቅርቡ የዳኞችን ያለመከሰስ መብትና የፍርድ ቤት ማጠናከሪያ አዋጅ ለክልሉ ምክር ቤት በማቅረብ አጽድቋል።